እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተመልከቱ። እርሳቸው ደግሞ ምን እንዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እናታችን አይሻን እቃ ቀብኝ አሏት። እኔ በወር አበባ ደም ላይ ነኝ እኮ አንተ የአላህ መልክተኛ አለች። ሐይضቱኪ ለይሰት ፊ የዲኪ አሏት። እና የወር አበባ ደሙ ያለው እጅሽ ላይ አይደለም እኮ ችግር የለውም ስጭኝ አሏት። የምትነካው ነገር አይረክስም ችግር የለውም። አያችሁ አይደለ? ደሙ ያለው ብልት ላይ እስከሆነ ድረስ እርሷን የሚያስወቅስ ነገር የለ። በዚያ ነገር ላይ የምትነካው እርኩስ አይሆንም፣ የምትቀመጥበት እርኩስ አይሆንም። በርሱ ይሄን ያለችበትን ላሳያችሁ። ነብዩ ሰለላሁ ዐለይሂ ወሰለም ያሉበትን ሐይضቱኪ ለይሰት ፊ የዲኪ ሐይضቱኪ ለይሰት ፊ የዲኪ። ያው እዚህ ጋር ተመልከቱ። ቃለ ሊ እናታችን አይሻ ነች። እናታችን አይሻ ምን አለች እዚህ ጋር? ያና بين رسول الله صلى الله عليه وسلم نبي صلى الله عليه وسلم في المسجد صالوا فقال يا عائشة أنت عائشة ناوليني الثوب لبس حق بين يالات. فقالت عندي حالك إني حائض أني ورا ببادم لا ينين كنت يا الله ملك تينالك. فقال عندي هذا النبي صلى الله عليه وسلم إن حيضتك ليست في يدك فناولته እና የወራ በባደሙ ያለው ኮጅሽ ላይ አይደለም ስለዚህ በእጅሽ ብትነኪው ችግር የለው አንሺውና ቀበይኝ አሏት። አነሳችው ልብሱን አቀበለች። የነካችው ነገር ይረክሳል የሚል ነገር ስለሰማች በእነዚህ አይነቶች ባይሆድ በመጽሐፋቸው ላይ ያ ነገር እንደዛ እንመስላት አይደለም። አያቸው አይደል? ስለዚህ ሴት ልጅ በወር አበባ ጊዜ ብልት ላይ እስከሆነ ድረስ ያለው ግንኙነት ብቻ ተከልክሏል። በዛ ጊዜ ከግንኙነት ውጭ ግን ሚስቱን ቢነካት የነካቸውን ቢነካ ይሄ በፍጹም የሚያረክሳት ነገር አይደለም። ይሄን ምንጭ ታገኝታላችሁ ከተባለ ሶሒህ ሙስሊም 2299